የዛሬው ተኩስ አቁም መራዘም ሰላም ሳይሆን የለየለት ጦርነት ዋዜማ ሊሆን እንደሚችል ተንታኞች ያስጠነቅቃሉ። ዓለም ትንፋሽ አውጣ እየጠበቀችው ያለው መረጃ የምናጋራችሁ ይሆናል። አብራችሁን ቆዩ። ዛሬ ሚያዝያ 14 ቀን 2018 ዓ.ም በመካከለኛው ምስራቅ ያለው ውጥረት አዲስ ምዕራፍ ይዟል። ትናንት ቦምብ ጥላለሁ ሲሉ የነበሩት አወዛጋቢው ፕሬዝዳንት ዶናልድ ትራምፕ ዛሬ በፓኪስታን አደራዳሪነት የተኩስ አቁሙን ላልተወሰነ ጊዜ ማራዘማቸውን አስታውቀዋል። ይሁን እንጂ ፕሬዝዳንት ዶናልድ ትራምፕ በኢራን ወደቦች ላይ የተጣለውን የባህር ላይ እገዳ እንደማያነሱ አስረግጠው ተናግረዋል። ይህንን የተቃወሙት የኢራን ባለስልጣናት በዛቻ ጥላ ስር ድርድር አንቀመጥም ሲሉ አስታውቀዋል። ይህ በእንዲህ እንዳለ ቴህራን ውስጥ የታዩት የባለስቲክ ሚሳኤል ማስወንጨፊያዎች አሜሪካን ለመመከት ዝግጁ መሆናቸውን ያረጋግጣሉ። የዛሬው የተኩስ አቁም መራዘም ሰላም ሳይሆን የለየለት ጦርነት ዋዜማ ሊሆን እንደሚችል ተንታኞች እየወተወቱና እያስጠነቀቁ ይገኛሉ። በሆርሙዝ ባህረ ሰላጤ ላይ የሚደረገው የኃይል ፍጥጫ ቀጠናውን ወደ ከፋ ቀውስ ደህንነት ውስጥ ይከተው ይሆን ወይንስ ሰላም ሊዞ ሊመጣ ይሆን? ሀሳባችሁን በኮሜንት እያጋራችሁን ጉዳዩን ተከታትለን እንደምናሳውቃችሁ ከወዲሁ እየገለጽን ሰላም ለዓለም ሰላም ለሁሉም የተመኘን ስለምናበቃ ይሆናል። ጉዳዩን በቅርበት እየተከታተልን እንደምናሳውቃችሁ ከወዲሁ እየገለጽን ሰላም ለዓለም ተመኘን።